ኢቶሪካ የሚለው ስያሜ የሚነግረን አንድ ነገር አለ። ቴዲ አፍሮ ፓን አፍሪካኒስት እንደሆነ። ኢቶሪካ የሚለው ስም በራሱ ኮንሽስ አይደለም፣ ኮንሽየንሽስ ሃይሊ ዲስፕሊንድ ነው። ገና አልበሙ ሳይወጣ እንደዚህ አይነት ግርግር ከፈጠረ ሲወጣ ምን ሊሆን እንደሚችል መገመት ቀላል ነው። ሁሉ አማረ ይሆናል፣ ሁሉ መልካም ይሆናል፣ እንደ ዳይመንድ ያብረቀርቃል። ኢቶሪካ ኢትዮጵያን የነካ የለውም በረካ። ኢትዮጵያን ከነካ ስማ ከላይ ነው ቆዳን የሚገፍል ፈጣሪ ራሱ። በነገራችን ላይ ማስታወቂያ የማይፈልግ ከኢትዮጵያ አርቲስቶች ቴዲ አፍሮ ብቻ ነው። እስቲ ቴዲ አፍሮ በቲክታክ እና በዩቲዩብ 5 ሚሊዮን ፎሎወር እንዲኖረው እስራኤል ዳንሳ ይጸልይ የምትሉ አንድን ተጫኑ። ሁላችንም ተባብረን ቴዲ አፍሮ በሚሊዮን የሚቆጠሩ ዴሊጀንትና ጀንትልመን የሆኑ ፎሎወሮች እንዲኖሩት ማድረግ አለብን። የምን ተከተሉኝ ማለት ነው? እኔ ሚዲያ ላይ ወጥቼ እንኳን እንደ ቴዲ አፍሮ አይነት ታላቅ አርቲስት አይደለም ምድረ ኮልኮሌ አይደል እንዴ ቲክታክ ላይ በሚሊዮን ፎሎወር ያለው እኔ ብቻ እንዲወጥቼ አንተ ጅባ ገጫ ቴዲና ተከተሉና ቆዳን ነው መገፍል ብለው ደምብሮ እኮ ነው የሚከተለው። እናንተ ሰዎች እየቀለላችሁ ነው። ቴዲ አፍሮን በሚሊዮን ፎሎወር እና እንትን ተከታይ እንዲኖረው እናድርግ ምናምን። ይሄ እኮ በጣም ቀላሉ ነገር እኮ ቀላሉ። ኢቶሪካ እኮ በጣም ምርጥ ከመሆኑ የተነሳ አልበሙ በዩቲዩብ ሲወጣ አቤል ራሱ እኮ በተለያየ በ10 ሰው ስም ነው ቴዳን የሚከተለው።